ይህ የሁለቱ መቀራረብ የመጣው በዶክተር አብይ ምክንያት ነው ይሄ አካባቢው ላይ በአጠቃላይ በጣም ትልቅ ቦታ ያላቸው ሀገሮች ናቸው ኢትዮጵያ የባህር በር የሌላት ጊዜ ደግሞ በጣም አደጋው ስለምትወርቅ ጥሩ ስለማይሆንላት የግድ ኤርትራ ከሷ ጋራ መሆን ነበረባት ማለት እንደ ሀገር በፍጹም መለያየት ቢባለው ነገር የሚያስቡበት ሁኔታ አልነበረም ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል አራዳ ፓርክና ወዳጅነት ፓርክ ፊትና በስተጀርባ ያደመቁት ይውብ መንደራችን ሁለት ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር መዋኛ ገንዳ ጂምናዚየም ደረጃውን የጠበቁ ሰፋፊ ሊፍቶች ምቹና በቂ መኪና ማቆሚያ ቦታዎች ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መተናል عقدين من الزمن أن هناك مزاجا دوليا وإقليميا رغب في أن ينهي حالة الخصام والفصام بين أديس أبابا وأسمرة አሁን ላይ የዓለም አቀፉ ማህበረሰብ በኢትዮጵያና በኤርትራ መካከል ያለውን ችግር እና መገፋፋት ሊያስቆመው ያሰበ ይመስላል ይሄ እንግዲህ የኢትዮጵያ እና የኤርትራ ግንኙነት በጣም በተሻሻለበት ወቅት ሲሉት ከነበሩት ነገሮች እንደ ምሳሌ ያመጣውላቸው ነው أنا تتفق مع هذا الكلام؟ أنا أعتقد أن البداية مجمرة كذي أسباب غير تسمع ماله يا لما كفوا ما برسب يأتي إيرتران جنيونات ودت كلينيان دي متى يفلقال يميلوجا هذا التقارب الذي لم يكن موجودا قبل ذلك بنجرات الله يلال يزيه يا إيتيو إيرترا مقارب كذي بفيت بالنا بربتونيتا أهون دي متى يهونو يعني كان دايما الصراع موجود بين إريتريا وبين إثيوبيا حتى هول جزي بإثيوبيا بإرترا أكيد يتلمدوا أب نا مجاجت هونو سالة بعد الاستقلال في أوائل التسعينات يوم بزت أنا وشو مجمر علي زت أنا جمرو إرترا كتجنت له جمرو سلام ميبال نجر بإثيوبيا بإرترا مهكل بزو تايتو أيتوق كالبو هلا من 98 لحد 2000 يعني صراع دائم لحد ما عقدوا الاتفاقية بتاع الجزائر على ترسيم الحدود ولكن إثيوبيا لم تكن معترفة بها أو حتى لم تنفذها سلازي ሌላው ቀርቶ ኢትዮጵያ ያላከበረችው ወይም ደግሞ ያልወደደችው ሆኖ የመጨረሻው የ2000 የቦርደር ስምምነት ወይ የድንበር ስምምነት እስኪፈጸምም ድረስ በኢትዮጵያና በኤርትራ መካከል ሁሌም መናቆር ነበር የነበረው ይላል لكن التقارب جه من وجود أبي أحمد في ይህ የሁለቱ መቀራረብ የመጣው በዶክተር አብይ ምክንያት ነው السلطة هو نفسه ወደ ስልጣን በመምጣቱ የመጣ ነው ካለ በኋላ ያኛው ምን ይላል شخصي ያ ማለት ፐርሰናል ነው ማለት هذا الرجل هو اولا هو اختير نتيجة ان القوة السياسية اللي بينتمي اليها من الأورومو وغيره هذه القوة بتمثل يعني أغلبية كاسحة في إثيوبيا مجمرة يلال دكتور أبي يمتابت ويم يمتوبت انتن አካሄድ እሱ ይወስነዋል ይልና በጣም ብዙ ኦሮሞ የሚባል ማህበረሰብ ካለበት ጎሳ የመጣ ሰው ከመሆኑ አንፃር አንደኛ ብዙ ተቀባይነት ያለው ሰው መሆኑ ነው ይላል አንድ نفسها وهو نفسه راجل متوازن እሱ ራሱ ደግሞ ዶክተር አብይ ማለት በጣም ሚዛናዊ ሰው ነው ይላል ይሄ ግብጾች ነው የሚናገረው አይደለም ይሄ ግብጻዊ ሰውዬ ነው እና የኢትዮጵያና
የኤርትራ ግንኙነት የሆነ መስመር እንደያዘ ሲያስቡ ማርሻቸውን እንዴት ቀይረው እንዲህ ሲፈሱ እንደነበረ እንድታዩት ብዬ ነው የተወሰኑት ደግሞ እንዴት ይፈሳሉ የሚለው በኋላ እናየዋለን እዚህ ጋር ሲመጣ ምንድነው የሚለው አንደኛ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የመጡት ከአብዛኛው የኦሮሞ ማህበረሰብ ከመሆን አንፃር ብዙ ሰው አቅፈዋል ይላል አንድ ሁለተኛ ራሱ ዶክተር አብይ ሚዛናዊ ሰው ናቸው ይላል ራሳቸው እሺ ቀጥል ويعني ويرغب في انه يحل قضايا اثيوبيا ولا يعقدها مع قوى مختلفه ሌላው የኢትዮጵያን ጉዳይ ከተለያዩ ኃይሎች ጋራ በሰላማዊ መልኩ ለመፍታት የሚመኝ ሰው ነው ሚሰራ ሰው ነው እንጂ በፍጹም يعقدها ማለት የሚያወሳስብ ሰው አይደለም ይሄ ምስክርነቱን የሚሰጠው ማለት ግብጻዊ ነው እኛ አይደለም قد تكون هذه القوى قد تكون مصر قد تكون ايش هايل ግብጽ ልትሆን ትችላለች اريتريا قد ወይም ኤርትራ ልትሆን ትችላለች تكون اي قوه اقليميه ማንኛውም የአካባቢ አገር ወይም ቦታ ይሁን ከእንደዛ አይነት ሰዎች ጋራ በሚዛናዊና በሰላማዊ መንገድ ነገሮችን መፍታት ነው የሚፈልጉት ጉዳዩን ማወሳሰብ አይፈልጉም ይላል فضلا كده فهو حتى راح زار يعني زار السعوديه وزار እሱ ለምሳሌ ሳውዲ ሄዷል ሳውዲን ጎብኝቷል ገና ስልጣን እንደያዘ ጠቅላይ ሚኒስትሩ ማለት ነው الامارات وزار እንደገና ኢማራት ሄደ مصر كمان እንደገና ግብጽ ሄደ وزار راح الى اريتريا ከዛም ኤርትራም ሄደ يعني هذا شيء جديد ይሄ በፍጹም ታይቶ የማይታወቅ ነው አዲስ ነገር ነው ይላል فهي رغبه منه في انه يحل قضايا اثيوبيا حتى لا يعني تسير في متعثره في علاقاتها السياسيه بدول الجوار وغيرها ስለዚህ በጎረቤት ሀገሮች ምክንያት የኢትዮጵያ ግንኙነት የኢትዮጵያ ሁኔታዎች የተበላሹ እንዳይሆኑ በጣም የሚጥር የሆነ ሰው ነው ይሄ ነው ምስክርነታቸው ይበፊት ማለት خصوصا فيما يتصل بحوض النيل يعني በተለይ በናይል ጉዳይ ላይ بحوض النيل አስቡት አሁን ላይ የሚያወሩት እና ኢትዮጵያ ህዳሴ ግድቧን ከፈጸመች በኋላ እና ኢትዮጵያ ህዳሴ ግድቧን ገና ሳትጨርስ የሆነ ዲል ይዘው ሊወጡ ወይም ድል ይዘው ሊወጡ እሳቤ ሲኖራቸው የነበራቸው አቋም ይሄን ይመስላል يعني ይሄ ነው እንግዲህ የግብጹ የፖለቲካ አካሄድ ምን ይመስላል ሚለውን በደንብ እንድናየው ያደርገናል يعني هو كلمه سر شخصيه ابي احمد ስለዚህ በአጠቃላይ ፓስወርዱ ዶክተር አብይ ራሱ ፐርሰናሊቲው ነው ማለት ነው ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን ሁለት ቤዝመንት ያለው እስከ አራተኛው ለን ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ አምስተኛና ስድስተኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ ጂምናዚየም ደረጃውን የጠበቁ ሰፋፊ ሊፍቶች ምቹና በቂ መኪና ማቆሚያ ቦታዎች ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መተናል ብሎ ይጠይቀዋል تصور كده طب ما አዎ እኔ ማስበው እንደዛ ነው سيعود إذن دكتور زكي على منطقة القرن الإفريقي من جراء هذا التصالح لا هذا يكون ኦኬ ታዲያ የኢትዮ ኤርትራ አብሮነት እና በጉዳዩ ላይ አብረው መስራታቸው ምን ሊፈጥር ይችላል ብለ ታስባለህ ተጽዕኖ በአካባቢው ላይ ምን ሊሆን ይችላል ብለ ታስባለህ شيء مهم جدا لسبب لأن اثيوبيا በእኔ በኩል በጣም ጥሩ ነው ብዬ ነው ማስበው ምክንያት አለኝ طبعا اثيوبيا لها علاقة مباشرة بجيبوتي ምክንያቱም ኢትዮጵያ ቀጥተኛ የሆነ ግንኙነት አላት ከጅቡቲ ጋር لها علاقة مباشرة وجيرة يعني بإريتريا اللي
ሌላው አሁን ደግሞ በዚች ከኤርትራም ጋር እንደዛው ጉርብትና ያለው የድንበር እንደዚሁ ተጓዳኝነት አለ والاثنين على ساحل البحر الأحمر والاثنين بيمثلوا يعني منطقة مهمة في القرن الإفريقي ሁለቱም በአፍሪካ ቀንድ ላይ የባህር በር ላይ በጣም ተጠግተው ያሉ ሀገሮች ናቸው ኢትዮጵያም ኤርትራ ደግሞ የባህር በር ባለቤት የሆነች ሀገር ናት وهاتين المنطقتين يعني إريتريا بالذات فيها በተለይ ኤርትራ እና ይሄ አካባቢው ላይ በአጠቃላይ በጣም ትልቅ ቦታ ያላቸው ሀገሮች ናቸው ما يقرب من قدامها 26 جزيرة وهذه الجزر وغيرها ምክንያቱም በተለይ ኤርትራ ይልና 26 የሚሆኑ 26 ማለት 26 የሚሆኑ ደሴት ባለቤት የሆነች ሀገር ናት እንግዲህ ይሄን ይዛ ነው ኤርትራ ወዳጃችን በዚህ ደረጃ የተቀመጠችው በኋላ ስለ አሰብ ደግሞ የሚነገር ነገር የሚገርም ነገር ተሰማላችሁ አሁን ምስክርነት ተሰማላችሁ كلمات من جانب قوة خارجية ربما في وقت من الأوقات قد تكون إسرائيل قد تكون حتى الولايات المتحدة الأمريكية كانت من 1945 مع اتفاقها مع هيلا سلاسي እዚህ አካባቢ ላይ ኢትዮጵያን ብትሆን እዩት ምስክርነት ያልኳቸው ነው ኢትዮጵያን ብትሆን እዚህ ቦታ ላይ የባርባዎቹ በነገራችን ላይ ዛሬ በኢትዮጵያ የ118ኛውን የመከላከያ የጦር ኃይላችንን በዓል አክብረናል 118ኛ እኛን በዛ ቦታ ላይ አክብረውናል የምስክር ወረቀትም ሰጥተውናል ምስክር ወረቀቱን ዛሬ አላመጣሁትም በጣም ይቅርታና እንዲህ አይነት የኢትዮጵያ በዚህ በባህር ላይ የነበራትን ቦታ በመንሰማበት ወቅት በ40ዎቹ ነው ኢትዮጵያ የባህር በር ላይ ወይም የባህር ኃይል ላይ ከፍተኛ የሆነ ተጽዕኖ ይነበራት እና አካባቢው ላይ እንደፈለገች የምትሆነው ይሄ ማለት ኮሌጁን ከመመስረቷን በፊት የባህር በር ላይ በባህሩ ላይ በጣም ትልቅ ጥንካሬ ያለው የሆነ የባህር ኃይል እንደነበራት ይታወቃል በ40ዎቹ በ1948 አካባቢ መስለ بأن هي يعني تصتصدر قرار من الأمم المتحدة ببقاء إريتريا وإثيوبيا كوحدة واحدة على أساس እና በወቅቱ ራሱ አሜሪካኖች እንግሊዞች ሌሎችም ትልልቅ ሀገሮች ከኢትዮጵያ ጋር አብረው ነበር የሚሰሩት እናም ኢትዮጵያና ኤርትራ አንድ ላይ ማለት እንደ ሀገር በፍጹም መለያየት የሚባለው ነገር የሚያስቡበት ሁኔታ አልነበረም በደንብ ኢትዮጵያን አክብረው አብረው የሚኖሩበት ሁኔታ ነበር أساس أنها تستخدم مناطق في إثيوبيا كقواعد عسكرية በዚህ አካሄዳቸው ምናልባት ትልልቅ ሀገሮች ከኢትዮጵያ ጋራ የባህር ኃይል የጋሪዮሽ መስርተው አብረው በደንብ መስራት የሚፈልጉበት ሁኔታ ነው ያለው ይላል ይሄ እንግዲህ የአሜሪካኑ የእንግሊዙ ምናምን ፍላጎት ይሄ ነው ማለት ነው تطل على البحر الأحمر وتشرف على الحركة በዚህም መሰረት ኢትዮጵያ የባህር በር ላይ በአካባቢው ላይ የነበሩ ማንኛውም ጥሩ ያሉን እንቅስቃሴዎችን ለመከላከል የሰላም የደህንነቱን ስራ ለማገዝ በጣም ብዙ ስራ የምትሰራ ሀገር ነበረች البحرية والسياسية والعسكرية وغيره እና በዚህ ሂደት ፖለቲካውንም የባህሩንም እንደዚሁም ሌሎቹንም እንቅስቃሴዎቹን በሙሉ እዚህ አካባቢ የሚመሩ የነበሩበት ሁኔታ ነው የነበረው وخصوصا كمان ان اثيوبيا ليس لها اي سواحل على البحر الاحمر فكان مهم جدا جدا بقاء اريتريا معها ስለዚህ በተለይ ደግሞ ይላል ኢትዮጵያ የባህር በር የሌላት ጊዜ ደግሞ በጣም አደጋው ስለምትወርቅ ጥሩ ስለማይሆንላት የግድ ኤርትራ ከሷ ጋራ መሆን ነበረባት ይላል ይሄ ግብጻዊ ነው ይሄን የሚለው ኢቭን ግብጻዊ እንኳን ይሄን ያምናል ማለት ነው ጤነኛው ትንሽ አይምሮ መለስ ሲልለት በር የሆነ ጊዜ ደግሞ ሐሳቡን ቀይሮ ሌላ ነገር ሊል ይችላል تمام لكن دكتور زكي العلاقه المتشابكه وعلاقه العداء بين اثيوبيا واريتريا على مدى ال20 سنه الماضيه كانت متشابكه كانوا يخوضون حربا بالوكاله في الصومال طبعا ግን ኮይለዋል የኢትዮ ኤርትራ ግንኙነት ለአለፉት 20 ዓመታት ጦርነት ውስጥ ያለፈ ነው እነሱ ላይ ብቻም ሳይሆን የነሱ ሐሳብን ዘሎ ደግሞ ጭራሽ በውክልና ሶማሌ ላይ ምናምን ሁሉ ጦርነቶች ያደርጉ ነበር እና
እንዴት هذه يعني المشاكل ستسوى هذه الفترة ስለዚህ ይሄ ችግሮቻቸው በሙሉ ይፈታል አሁን ማለት ነው ما يقرب من 80,000 حسب المعلومات يعني المتاحة كيف سيتم تسوية هذه القضايا لأن ይህ በተለይ በኢትዮ ኤርትራ ጦርነት ምክንያት ከ80,000 ሰው በላይ የሞተበትና ያለፈበት ሁኔታ ነበር لأني كمان يعني اثيوبيا لها علاقة بمسألة الصومال ومناطق من الصومال طبعا وهو أبي أحمد باعتبار هو يعني بيمثل الأورومو وبيمثل اتجاهات يعني لأن نسبة المسلمين في اثيوبيا 50% ሌላው የኢትዮጵያ አሁን ላይ ማለት በዶክተር አብይ በኩል አንደኛ ኦሮሞን ይዞ ከዛ ውጭ ደግሞ የተለያዩ ከዚህ በፊት ምናልባት ቦታ የሌላቸው ሰዎች የሚመስሉትን አካሎች ከዛም ከዚህም ይዞ በሚሰራበት ወቅት ሌላው ደግሞ በኢትዮጵያ 50 ሚሊዮን የሚሆን ወይም 50 በመቶ የሚሆነው ደግሞ ሌላ ግማሽ አካል የሆነው ደግሞ የሙስሊም አካልም አለ والمسيحيين 50% እንደገና ክርስቲያኖች አሉ 50 በመቶ فهي يعني ليست مسألة دينية المفروض تبقى قومية تمثل ስለዚህ ጉዳያቸው በሃይማኖት በመናምን ሳይሆን የሚያያዘው ለጋራ የሁሉም ብሔራዊ የሆነ ጉዳዮች ሊያስተሳስራቸው የሚችል እንደሆነ ይታየኛል ይላሉ ሰውየው وبالتالي تمثل مصالح اثيوبيا ككل አጠቃላይ የኢትዮጵያን ጥቅም ያማከለ ስራዎች ይሰራሉ ብለን እናምናለን وليس اتجاه ديني او اتجاه قبلي ይሄ በፍጹም ከዘር እና ከሃይማኖት ከመሳሰሉት አንግል መሄዳቸውን ትተው ማለት ነው هذا ما يجب ان يكون ولو ان الاتجاه ይሄ ነው ሊሆንም የሚገባው يجب ان يكون ማለት በአረብኛ ሊሆን የሚገባው ይሄ ነው القبلية مؤثرة بدليل مجيء أبي أحمد نفسه ምንም እንኳን የጎሳ ጉዳይ ደግሞ በኢትዮጵያ ፖለቲካ ትልቅ ቦታ ቢኖረውም ልክ ማስረጃው አንዱ ይሄንን ዶክተር አብይን ያመጣ ሰፊ የሆነ የኦሮሞ አካል እንዳለ ሁሉ ይላል طبعا استقالة هيلي مريم ديسالجين اللي قعد فترة من الزمن بعد مليز زيناوي مليز زيناوي ካለፈ በኋላ እሳቸውን ተክቶ የመጡት የተከበሩ ኃይለ ማርያም ደሳለኝ እና እሳቸው ደግሞ ስልጣኑን ለቀው ከወጡ በኋላ لكن طبعا يعني كان من الضروري ان يجي شخصيه من هذا القبيل شخصيه متوازنه ስለዚህ ለኢትዮጵያ እንዲህ አይነት ሚዛናዊ ሰው ከዚህ ሁሉ ጥንቅጥ በኋላ መምጣት ግዴታ ነበር ነገሮችን ለማስተካከል بدليل ان محاوله الاغتيال او القنبله اللي اتضربت في التجمهر الكبير اللي كان موجود فيه ربما ሌላው የዚህ ሰው ማለት ዶክተር አብይ ነው ቦታቸው በጣም ትልቅ መሆኑን ከሚያሳይህ ነገር ሌላው ቀርቶ እሳቸውን ለመግደል ሙከራ ተደርጓል ይላል ዶክተር አብይ مقصود بها ايقاف هذه التسويات ይህንን ህዝባዊነት አንድነት በጋራ ማሰብ ኢትዮጵያዊነት ሚለውን ለመምታት የተፈለገበት ሂደት ነው ይላል ابقائها لانها تمثل مصالح دول اخرى وخصوصا اسرائيل ይሄ በተለይ ይህ የኢትዮጵያ አጠቃላይ አንድ ሆኖ መስራት ለአንዳንዶች በጣም ከፍተኛ አደጋ ነው ብለው ስለሚያስቡ በተለይ ደግሞ ከእስራኤል ጋር ምናምን ነገሮችን አያይዘው የሚሄዱ አካሎች ይልና ይዘጋዋል ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን ሁለት ቤዝመንት ያለው እስከ 4ኛው ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ ጂምናዚየም ደረጃውን የጠበቁ ሰፋፊ ሊፍቶች
ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል።